Hello everyone, welcome. በዚህ ቪዲዮ ስለ ጃንጎ ዌብ አፕሊኬሽን ፍሬምወርክ ኢንዲቴይል የምናይበት ነው። ወይም ደግሞ ጃንጎ ዌብ አፕሊኬሽን ፍሬምወርክ ጆርናያችን የሚጀምርበት ቪዲዮ ነው ማለት ነው። በዚህ ቪዲዮ ውስጥ ጃንጎ ፍሬምወርክ ምንድን ነው፣ ቤዚክ የሆነ አንደርስታንዲንግ እንዲኖራችሁ ክሊር የሆነ ኤክስፕላኔሽን የሚሰጡበት ቱቶሪያል ነው የሚሆነው። ምን አይነት ፊቸሮች አሉት፣ ምን አይነት አርኪቴክቸር ነው የሚጠቀመው፣ ጃንጎ የሚባለው ፍሬምወርክ ምን አይነት አርኪቴክቸር ይጠቀማል። ፍሬምወርክ ሲባል እንግዲህ የተለያየ የራሱ የሆነ ምን አለው ኮንቬንሽን አለው፣ የራሱ ዲቨሎፐሮች የተስማሙበት የራሱ ፎርማት አለው። ያ ዲፈርስ ፍሮም ላይብራሪ፣ ከላይብራሪ ይለያል። ስለዚህ ምን አይነት አርኪቴክቸር አለው፣ እንደገና ደግሞ እንዴት አድርገን ጃንጎ አፕሊኬሽን ጃንጎ ፕሮጀክት እንዴት አድርገን ክሬት ማድረግ እንችላለን ወይም ስታርት ማድረግ እንችላለን የሚሉትን በዚህ ቪዲዮ እናያለን። ቪዲዮውን በጣም ሳናስረዝም as much as possible ክላሪፋይ ለማድረግ ቤዚክ አንደርስታንዲንግ እንዲኖራችሁ እና ቤስት የሆነ ክላሪፊኬሽን ለመስጠት እሞክራለሁ። ስን ከዚህ በመቀጠል ደግሞ አንድ ጃንጎ ፍሬምወርክ ዌብ አፕሊኬሽን ፉል ስታክ ዌብ አፕሊኬሽን ፍሬምወርክ ነው ይባላል። but the code is written in using python code. so ፓይተን ኮድ ደግሞ ባክኤንድ ፕሮግራሚንግ ላንጉጅ ነው ይባላል። ሶ እንዴት ነው ፉል ስታክ አፕሊኬሽን ፍሬምወርክ ሊሆን የሚችለው የሚል ጥያቄ ሊያስነሳባችሁ ይችላል። ኦኬ ዩ አር ራይት። ለምሳሌ ፓይተን ምንድነው? ባክኤንድ ወይም ሰርቨር ሳይድ ፕሮግራሚንግ ላንጉጅ ነው። ለባክኤንድ ላንጉጅ ባክኤንድ ሎጂኮችን የምንጽፍበት ኮድ ነው። ነገር ግን ጃንጎ ደግሞ ፉል ስታክ ፍሬምወርክ ነው ይባላል። ስለዚህ እንዴት ነው እንዴት ጃንጎ ፍሬምወርክ ተጠቅመን እንዴት ባክኤንዱንም ፍሮንት ኤንድ ሬንደሪንጉንም እንዴት አድርገን እንትን እንላለን የሚለውን እንዴት አድርገን ዲፕሎይ እናደርጋለን ወይም ሬንደር እንዴት አድርገን ብሮዘራችን ላይ ዲስፕሌይ እንዴት እናደርገዋለን የሚለውንም በሚቀጥለው ቪዲዮ እናያለን ማለት ነው። ስለዚህ ከእናንተ ከኔ ጋር ዊዝን ግሬት አቴንሽን እኔ ቪዲዮውን በደንብ መከታተል እንጠበቅባችሁ ማለት ነው። ስለዚህ ወደ ሌሰኑ እንግባና ምንድነው ጃንጎ የምንለው is a python based web framework ነው። ያ is python based web framework that means that በፓይተን ላንጉጅ ወይም በፓይተን ፕሮግራሚንግ ላንጉጅ ነው የሚጻፈው ኮዱ ማለት ነው። that makes it easier to build secure and maintainable web application secure የሆነ scalable የሆነ maintainable የሆነ ዌብ አፕሊኬሽንን ቢልድ ለማድረግ ጃንጎ የሚባለው ፍሬምወርክ predominantly ወይም priorly የምንጠቀመው ፍሬምወርክ ነው ማለት ነው። ያ ቴክስ ኬር ኦፍ ታስክስ ላይክ ዳታቤዝ ሃንድሊንግ ለዳታቤዝ ሃንድሊንግ ያገለግለናል፣ ለዩዘር አውተንቲኬሽን ያገለግለናል፣ ለራውቲንግ ያገለግለናል። ያ ሶ እነዚህ ነገራቶች ይሰራልን ማለት ኦልሬዲ ፉል ስታክ ስራዎችን እየሰራልን ነው ማለት ነው። ያ የባክኤንዱንም የፍሮንት ኤንዱንም ስራዎችን እየሰራልን ነው ማለት ነው። ሶ ይሄ ነው ካልን ምን አይነት ፊቸር አለው ይሄ ጃንጎ የሚባለው ስንል ድራይቭ ፕሪንሲፕል የሚባል ፊቸር አለ። የመጀመሪያው ድራይቭ ፕሪንሲፕል means that don't repeat yourself ማለት ነው። ይሄ ማለት አንድን ኮድ መልቲፕል ፕሌስ ላይ ደጋግሞ ያለ መጻፍ ማለት ነው። ያ ለምሳሌ አንድን ኮድ የተለያየ ቦታ ላይ እንጠቀመው ሊያስፈልግን ይችላል። ሰው በያስፈለገብን ቦታ ላይ ሁሉ ያንን ኮድ ከጻፍን it is matter of redundancy ያ ሪፒትድሊ እየጻፍነው ሲሆን ያ ደግሞ ኮዱን በልክ ያደርገዋል። ሞር ሪደቢሊቲ ለስ ይሆናል ወይም አትራክቲቭነሱ በጣም ይቀንስብናል ማለት ነው። የሆነ ኮንፊውዥን ይፈጥርብናል። ስለዚህ ኮድ ደግሞ ክሊር ሲሆን ነው ስማርት ሲሆን ነው ለዩዘርም ወይም ደግሞ እኛም መለስ ብለን ኮዳችንን ስናይ ክሊርሊ አንደርስታንድ ልናደርገው የሚችል ኮድ መጻፍ አለብንና አንድን ኮድ ደግመን ደጋግመን ባስፈለገ ቁጥር ልንጽፍ አይገባም። ሶ ኢንስቴድ ኦፍ ዛት ይሄ ጃንጎ የተለያዩ ፋንክሽኖችን ክላሶችን በመጠቀም ያንን ሲያስፈልገን ሪዩዝ በማድረግ ያንን ፋንክሽን ሪዩዝ በማድረግ ያንን ክላስ ሪዩዝ በማድረግ በምንፈልግበት ቦታ ብቻ ያንን ፋንክሽን ኮል እያደረግን እንድንሰራ ያስችለናል ማለት ነው። ሶ ዶንት ሪፒት ዮርሰልፍ የሚባል ፊቸር አለው ማለት ነው። ሌላው ፉል ስታክ ፍሬምወርክ ነው። that means that it manages both the backend logic and the front end rendering ፍሮንት ኤንድ ሬንደሪንግ ቴምፕሌት የሚባል ኢንጂን አለው። ሶ በፍሮንት ኤንድ ያገለግለናል። ባክኤንድ ሎጂኩንም ለዚሁ ይሄ ዳታቤዙን እንደጠቃላይ በጀርባ ሊሰሩ የሚችሉ ነገራቶችን በሙሉ ሃንድል ላይ ያደርግልናል ማለት ነው። ሌላው
ራፒድ ዲቨሎፕመንት ነው። ኢኔብልስ ኩዊክ ክሬሽንስ ኦፍ ኮምፕሌት ዌብ አፕሊኬሽን ያ ፋስትሊ ዌብ አፕሊኬሽን ኮምፕሌት የሆነ ፋስታ ዌብ አፕሊኬሽን እንድንሰራ ያግዘናል ማለት ነው። ያ ለዛም ነው ፍሬምወርክ የተባለው። ኤቭሪቲንግ ፍሮም ስክራች ከመስራት ሊትል ቢት የሆነ ነገር ተሰርቶልናል። ያንን ነገር ቤዝድ ኦን ዘ ኮንቬንሽንስ ኦፍ ዘ ዲቨሎፐርስ ኮንቬንሽን አለ። ዲቨሎፐሮች ምን እንድንጠቀምበት ያስቀመጡልን ህግ አለ ወይም ስምምነት አለ። ያንን ተከትለን የጃንጎ ፍሬምወርክ አጠቃቀሙ ፎርማቱን ጠብቀንና ተከትለን በዛ አማካኝነት ኮዳችንን ስንጽፍ ፋስት ኤንድ ራፒድ ኩዊክ የሆነ ኮምፕሌት ዌብ አፕሊኬሽን መስራት እንችላለን ማለት ነው። ራዘር ፍሮም ስክራች ከሆነ ግን ብዙ ጊዜ ይፈጅብናል፣ እንደገና ሎንግ የሆነ ዲሌይንግ ይኖርብናል ማለት ነው። ስለዚህ የሆነ ስራ አልቆልናል ማለት ነው ይህን ፍሬምወርክ ስንጠቀም ማለት ነው። ሌላው አድሚን ኢንተርፌስ አለው። አውቶ ጀነሬት አድሚን ፓነል ፎር ኢዚ ዳታ ማኔጅመንት ለዳታ ማኔጅመንት የሚያገለግል አድሚን ፓርት አለው። ዳታቤዝ ሰፖርት ያደርግልናል። ስኬሌብል ነው። ስለዚህ እነዚህ አይነት ፊውቸሮች ያሉት ስማርት ኤንድ ፖፑላር የሆነ ዌብ አፕሊኬሽን ፍሬምወርክ ነው ጃንጎ ማለት ነው። ሶ ይሄ ጃንጎ እንግዲህ የራሱ የሆነ አርኪቴክቸር አለ ወይም ዲዛይን ፓተርን አለ። ያ ጃንጎ ኢዝ ቤዝድ ኦን ሞዴል ቪው ቴምፕሌት አርኪቴክቸር። የሚከተለው ዲዛይን ፓተርን ወይም ሶፍትዌር ዲቨሎፐሮች ጃንጎን ሲጠቀሙ የሚከተሉት አርኪቴክቸር ወይ ዲዛይን ፓተርን ምንድነው? ሞዴል ቪው ቴምፕሌት የሚባል አርኪቴክቸር ነው። ያ ሞዴል ምንድነው? ቪው ምንድነው? ቴምፕሌት ምንድነው? ይሄ ማለት ልክ ሶስት ፎልደር ክሬት እንደማድረግ ማለት ነው። አፕሊኬሽኖችን ዲቨሎፕ ስናደርግ ልክ ሶስት ዳይሬክተሪዎችን ክሬት እንደማድረግ ማለት ነው። በት ኢች ፎልደርስ ኦር ኢች ዳይሬክተሪ ሃዝ ኢትስ ሳውንድ ፋንክሽንስ። ያ የራሳቸው አገልግሎት አላቸው። ሞዴል የራሱ የሆነ ፋንክሽን አለው። ቪው የራሱ የሆነ ፋንክሽን አለው። ቴምፕሌት የራሱ ፋንክሽን አለው። ያ የቴምፕሌትን ፋንክሽናሊቲ ለቪው አንሰጥም፣ የቪውን ፋንክሽናሊቲ ለሞዴል አንሰጥም። ያ ሶ ዊ መስት ዲፈረንሺየት ዘ ፋንክሽናሊቲስ ኦፍ ኢች አርኪቴክቸር። ያ ስለዚህ ሞዴል የሚባለው አርኪቴክቸር ምንድነው የሚያገለግለው? ሞዴል የሚባለው አክትስ አስ ዳታ ኢንተርፌስ ኦልሬዲ ዳታችንን ዲፋይን የምናደርግበት ዳታቤዝ ቴብላችንን ምናችን እዛ ጋር ዲፋይን የምናደርግበት ኮለመኑ ምን ዲፋይን የምናደርግበት ከዳታ ጋር ሪሌትድ የሆነ ነገራቶችን ሎጂኮችን ዲፋይን የምናደርግበት አንዱ አርኪቴክቸር ነው ሞዴል የምንለው። ቪው የምንለው ደግሞ የተለያዩ ፋንክሽኖችን እና ክላሶችን ኮንስትራክት የምናደርግበት ሃንድል የምናደርግበት ዌብ ሪኩዌስትን ሃንድል ሊያደርግልን የሚችል በምን በዌብ ፋንክሽን በተለያዩ ፋንክሽን ክላስ አማካኝነት ሪኩዌስቶችን ሃንድል ልናደርግበት የምንችልበት አርኪቴክቸር ነው ማለት ነው። ያ ኢንተራክትስ ዊዝ ሞዴል ኤንድ ሬንደርስ ሪስፖንስ። ያ ከሞዴሉ ጋር ኢንተራክት ያደርጋል። ወይ ቢኮዝ ያ ፋንክሽን ዳታዎችን አክሰስ የሚያደርገው ከዳታቤዝ ከሆነ ዳታቤዙ ደግሞ በሞዴል ነው አክሰስ የሚደረገው። ስለዚህ ከሞዴሉ ጋር ኢንተግሬት ያደረገ ነው። ነገር ግን ምንድነው እነዚህን ዌብ ሪኩዌስትን ሃንድል ያደርግልናል። ሃንድል ታደርገለ በኋላ መልሶ ሪስፖንስ ሪተርን ያደርግልናል ማለት ነው። ስለዚህ እዚህ ቪውስ የሚባለው አርኪቴክቸር ወይም ዳይሬክተሪ ውስጥ ምንድነው ያለው? የተለያዩ ፋንክሽኖች ናቸው የሚኖሩት ማለት ነው። ሌላው ቴምፕሌት ነው። ቴምፕሌት እንግዲህ ቴምፕሌት የምንለው ኦልሞስት ቪዥዋል ፓርቱ ነው። ያ ኮንታይንስ ስታቲክ ኤችቲኤምኤል ሚክስድ ዊዝ ጃንጎ ቴምፕሌቲንግ ሲንታክስ። ያ ዲስፕሌይ ዳይናሚክ ዳታ ኦን ዘ ዌብ ፔጅ ላይ ልናሳይ የምንችለው ያ ብራውዘራችን ላይ ዲስፕሌይ የሚሆነው ኤችቲኤምኤል ፓርት ነው አይደል? ሶ ኤችቲኤምኤል ፓርቱ ምን ላይ ነው የሚጻፈው? ቴምፕሌት የሚባለው ዳይሬክተሪ ውስጥ ነው የሚጻፈው ማለት ነው። ቴምፕሌት የሚባለው አርኪቴክቸር ወይም ዲዛይን ፓተርን ውስጥ ነው የሚጻፈው ማለት ነው። ስለዚህ እነዚህ ሶስቱ ነው የሚከተለው። አንደኛ ሞዴል ነው። ከዳታ ሪሌትድ የሆነ ሎጂኮችን ስቶር የምናደርግበት ወይም ሪሌትድ የሆኑ ፋንክሽናሊቲዎችን የምንጽፍበት ነው። ቪው የምንለው ደግሞ ሪኩዌስት የምንቀበልበት እና ሪስፖንስ የምንሰጥበት የተለያዩ ፋንክሽኖች የሚጻፉበት ከሞዴልም ጋር እና ከቴምፕሌት ጋር ኢንተግሬት የሆነ ያ አንዱ ፓተርን ነው። ቴምፕሌት ደግሞ ወይ ብራውዘር ላይ ዲስፕሌይ የሚሆኑ ፓርቶች የሚጽፉበት ነው ማለት። ስለዚህ ጃንጎ አፕሊኬሽን እነዚህን ፍሬምወርኮች እነዚህን አርኪቴክቸሮች ይጠቀማል። ለምሳሌ እንዴት ነው ሊሰራ የሚችለው? ሪኩዌስት እንዴት ነው የምንልከው? ሪስፖንስ እንዴት ነው የሚመጣው የሚለውን እስቲ በአንድ ኢሜጅ ዲስክራይብ ለማድረግ ልሞክር። እዚህ ጋር ለምሳሌ ይህንን ኢሜጅ እንየው። ሉክ እዚህ ጋር
ብሮዘር አለ፣ የዩዘሩ ብሮዘር አለ። አይዘር ክሮም ብሮዘር ሊሆን ይችላል፣ ፋየርፎክስ ሊሆን ይችላል፣ ኤጂ ሊሆን ይችላል፣ ክሮም ሊሆን ይችላል። ዋትኤቨር ፍሬምወርክ ሶሪ ዋትኤቨር ብሮዘር ሰውየው የሚጠቀመውን የራሱን ብሮዘር ተጠቅሞ ሪኩዌስት ልካል። ለምሳሌ www.apple.com የአፕል ካምፓኒን ኢንፎርሜሽን ማግኘት ተፈለገ፣ ወይም ደግሞ http.localhost ምናምን ነገር ሎካል ማሽን ላይ የከፈተውን ፋይል ወይም ረን ያደረገውን ኮድ ለማየት ተፈለገ። እንደዛ አይነት ነገራቶችን አድሬስ ባሩ ላይ ማለት ለምሳሌ እዚህ ጋር ይሄንን እንትን ብል ብከፍት ሉክ ለምሳሌ እዚህ ጋር ይሄው ወይም apple.com ብዬ ሰርች ብል እዚህ ጋር ስፔሊንግ ተሳስቻለሁ። ኦኬ apple.com ብዬ ሰርች አሁን እዚህ ጋር ይሄ አድሬስ ባር ነው የብራውዘራችን። አሁን ለዛ አድርጌ ኢንተር ስለው ሪኩዌስት እየላኩ ነው። ያ ሪኩዌስት ስልክ ወደ ማን ነው ይሄ ሪኩዌስት የሚሄደው? ወደ ሰርቨሩ ነው የሚሄደው። ይሄው አመጣልኝ ማለት ነው። ስለዚህ እዚህ ጋር ያሉትን ዲስክራይብ ለማድረግ ልሞክር። እዚህ ጋር ብራውዘሩን ተጠቅሞ አንድ ዩዘር ሪኩዌስት ልካል። ሉክ ሪኩዌስት የሚልከው ለማን ነው? ለሰርቨሩ ነው። ለሰርቨሩ ሪኩዌስት ሲልክ እዚህ ሰርቨር ላይ ይሄ ሰርቨር ደግሞ ያንን ሪኩዌስት ይቀበላል። ከብራውዘር የመጣለት ከዩዘር የመጣለት በብራውዘር አማካኝነት የመጣለትን ሪኩዌስት ሰርቨሩ ይቀበልና ዘን ያንን ሪኩዌስት ለማን ያስተላልፋል? ለጃንጎ አፕሊኬሽን ያስተላልፋል። ለጃንጎ አፕሊኬሽን ሲያስተላልፍ ጃንጎ አፕሊኬሽን ደግሞ የተለያዩ ፋይሎች አሉ። ሉክ እዚህ ጋር የጃንጎ አፕሊኬሽን ይሄን ይመስላል ስትራክቸሩ ኢኒሻሊ። ለምሳሌ እዚህ ጋር ዲክስ የሚባል ፎልደር ፈጥሮ እዚህ ጋር የጃንጎ አፕሊኬሽኖችን ኮንስትራክት ያደረገበት ነው። ይሄ ኢሜጅ መታያችሁ ማለት ነው። ስለዚህ እዚህ ጃንጎ አፕሊኬሽን ላይ የተለያዩ ፋይሎች አሉ። ባይ ዲፎልት አብረው ጃንጎን ረን ስናደርግ ባይ ዲፎልት የሚፈጠሩ ፋይሎች ናቸው። ላይክ init __init__.py ascii.py setting.py urls.py whisky.py manage.py እነዚህን እያንዳንዳቸውን ፋንክሽናሊቲያቸውን እናያለን። ነገር ግን ለአሁን እዚህ ጋር ካሉት ፋይሎች ውስጥ ውስኪ ኤንድ አስኪ የሚባሉ እንትኖች አሉ፣ ፋይሎች አሉ። ስለዚህ እነዚህ ፋይሎች ፋንክሽን አላቸው። እዚህ ጋር ስንመጣ እዚህኛው ኢሜጅ ላይ ስንመጣ ልክ ሰርቨሩ ሪኩዌስቱን ከብራውዘር የተቀበለውን ሪኩዌስት ለጃንጎ አፕሊኬሽን አሳልፎ ሲሰጥ እነዚህ ውስኪ የምንላቸው እዚህ ጋር እንደምታዩቸው ውስኪ እና አስኪ የሚባሉት አፕሊኬሽኖች ፋይሎች ምንድነው ስራቸው የሚሆነው? ይህን የመጣውን ሪኩዌስት ወደ ፓይተን ፍሬንድሊ ፎርማት ይቀይሩታል። ያ ወደ ፓይተን ለምን ጃንጎ አፕሊኬሽናችን የሚጻፈው በፓይተን ኮድ ስለሆነ፣ ስለዚህ ጃንጎ አፕሊኬሽናችን ያ ፓይተን ኮድን ስለሆነ አንደርስታንድ ላይ ያደርግ የሚችለው የመጣውን ሪኩዌስት ወደ ፓይተን ፍሬንድሊ ፎርማት ይቀይሩትና ዘንድ ከቀየሩት በኋላ ምን ያደርጋሉ? እዚህ ጋር ስለጋረደኝ ነው ሶሪ። ይህን ተቀየረው በኋላ ዘንድ ዩአርኤል ኮንፊግሬሽን አለ። ዩአርኤል ኮንፊግሬሽኑ እዛ ላይ url.py አለ፣ views.py የሚባሉ ፋይሎች አሉ። ሶ url.py የሚባለው ራውቲንጉን ነው፣ ፋንክሽናሊቲ ከራውቲንግ ጋር ሪሌትድ የሆነ ነገር ነው። ስለዚህ አናላይዝ ያደርጋል ኮሬክት እንትኑን ማለት ኮሬክት ራውቲንጉን ወይም ራውቲንግ ፋንክሽን ነው። የራውቲንግ ፋንክሽን ቪው ውስጥ የራሱ የሆነ ፋንክሽን አለው፣ ለቪው አሳልፎ ይሰጣል። ቪው ደግሞ እነዛ ፋንክሽኖችን ለምሳሌ ዳታ ሪትራይቭ ማድረግ ሊያስፈልግ ይችላል። ሞዴል አማካኝነት ነው። እነዛም ከዳታቤዝ ወይም ዳታ ሪሌትድ የሆኑ ነገራቶች ሎጂኮች የተጻፉት ሞዴል ውስጥ ነው። ከሞዴል ጋር ሪሌትድ ይሆናል። ከሞዴል ዳታውን ያገኛል። ዘን ሌላው ደግሞ ከቴምፕሌት ይሄ ፊዚካል ፓርቱ ወይም ኢንተርፌሱ ፍሮንት ኤንድ ፓርቱ ደግሞ ቴምፕሌት ጋር ስለሆነ ከቴምፕሌት ጋር እንትን ይላል። ይሄው ቪው የሚባለው ከሞዴልም ጋር ከቴምፕሌትም ጋር ኢንተግሬት ይሆን። የጃንጎ አፕሊኬሽን ላስትሊ ሪስፖንሱን ሪተርን ያደርጋል። ለማን? ለዌብ ሰርቨሩ። ዘን ዌብ ሰርቨሩ ለማን ሪስፖንሱን ይመልሳል? ለብራውዘሩ። ዘን ፋይናሊ ዩዘሩ በብራውዘር አማካኝነት ያንን ኢንፎርሜሽን ማግኘት ይችላል ማለት ነው። ማግኘት ይችላል። ሶ በዚህ መልኩ ነው ማለት ነው ሊሄድ የሚችለው ይሄ ነገር ማለት ነው። ሶ ኢሜጁን ዲስክሪፕሽን አሁን ያልኳችሁ ነው የሚሆነው ማለት ነው። አሁን ያልኳችሁ ዲስክሪፕሽን ነው የሚሆነው። ስለዚህ እያንዳንዳቸው በኋላ ላይ ጃንጎውን ኢኒሻላይዝ ስናደርግ እነዛ ፋይሎች ሲፈጠሩ እነዛ ፋይሎች እያንዳንዳቸው ምንድነው የሚሰሩት የሚሉትን እናያለን ማለት ነው። እናያለን። ስለዚህ አሁን እስቲ አንድ ሲምፕል የሆነ
እስቲ ፕሮጀክቱን መጀመሪያ ሰክሰስፉሊ እንዴት ኦፕን ልናደርግ እንደምንችል እንይ እስቲ። ጃንጎ አፕሊኬሽንን ሰክሰስፉሊ እንክፈተው እስቲ። ከዛ በኋላ በሚቀጥለው ቪዲዮ ደግሞ አንድ አፕሊኬሽን ወይም አንድ ፕሮጀክት ደግሞ ሰርተን ፋሚሊያር እንሆናለን ከዛ ጋር ማለት ነው። ስለዚህ አሁን እዚህ ጋር የተለያዩ ስቴፖች አሉ ይህንን ለመጠቀም ማለት ነው። ስለዚህ የመጀመሪያው ፕሮጀክት እንፈጥራለን። ስለዚህ መጀመሪያ ላይ እስቲ ብሮዘሬ ላይ ሶሪ ፎር እንትኔ ላይ ልሂድና እዚህ ጋር አንድ ፎልደር ልፍጠርና ምን ልበለው እስቲ ቴስት ልበለው፣ ዝም ቴስት ልበለው። ዘን ይህን ቴስት በቪኤስሲ ኮድ ልክፈተው። ዘን አሁን ጃንጎ አፕሊኬሽናችንን ኢኒሻሊ ፎርማሊቲውን ተጠቅመን ወይም ፎርማቱን ተጠቅመን እንዴት አድርገን መክፈት እንደምንችል ለማሳየት ያክል ነው ማለት ነው። ያው ቢግነር ፍሬንድሊ የሆነ ቪዲዮ ስለሆነ እያዘጋጀሁ ያለሁት። ስለዚህ ይህንን ፎልደር በምን ከፍተዋለሁ? በተርሚናል ከፍተዋለሁ ማለት ነው። በተርሚናሌ ልክፈተውና ስለዚህ እዚህ ያሉትን ስቴፖች ስቴፕ ባይ ስቴፕ እያሳየኋችሁ እንሄዳለን ማለት ነው። የመጀመሪያው ዳይሬክተሪ ክሬት እናደርጋለን። ኦልሬዲ ክሬት አድርገናል። ዘን ወደዛ ዳይሬክተሪ እንመለሳለን። ሲዲ ማለት በነገራችን ላይ እነዚህ እንትኖች ናቸው፣ ኮማንዶች ናቸው። ኤምኬዲአይአር ማለት ሜክ ዳይሬክተሪ ነው፣ ዳይሬክተሪ መፍጠር ነው። እኛ ማኑዋሊ ብሮዘር እንትን ዴስክቶፓችን ላይ ፈጥረናል። ዘን ሜክ ሹር our current directory is on the directory what you want to do። ያ ለምሳሌ እዚህ ጋር ቴስት ብሏላ፣ እኛም ቴስት ላይ ነው መስራት የፈለግነው። ስለዚህ ዴስክቶፕ ላይ ቢሆን ኖሮ ምንን ወደ ቴስት እንዲገባልን ቼንጅ እናደርገው ነበር። ኦልሬዲ አሁን የምንፈልገው ዳይሬክተሪ ላይ ስለሆነ እቺኛዋን ስቴፕ ጃምፕ እናደርጋታለን ማለት ነው። ሲዲ አንለም። ስለዚህ አሁን ቨርቹዋል ኢንቫይሮንመንት የሚባል ነገር አለ። ቨርቹዋል ኢንቫይሮንመንት ክሬት እናደርጋለን። ቨርቹዋል ኢንቫይሮንመንት ክሬት ማድረግ ምንድነው የሚጠቅመን? ጃንጎ አፕሊኬሽናችንን ኢንስቶል አድርገን ልንጠቀመው ነው። ጃንጎ አፕሊኬሽናችን ኢንስቶል ስናደርገው ግሎባል እንዳይሆንብን እኛ የምንፈልገው ፕሮጀክት ውስጥ ብቻ እንዲያገለግል ስፔሲፊክ ለማድረግ to separate our Django application from our systems or from our machines, we must initialize the virtual environment. virtual environment initialize ማድረግ አለብን ማለት ነው። ስለዚህ ሲስተማችን ሴፓሬት ይሆናል ማለት ነው። ያ ስለዚህ ፓይተን ቨርቹዋል ኢንቫይሮንመንት ለመፍጠር እቺን ኮማንድ ነው የምንጠቀመው። ፓይተን -m ወይም ፓይተን -m venv እቺኛዋ venv ማለት ቨርቹዋል ኢንቫይሮንመንት ማለት ነው። እቺኛዋ venv ማለት ደግሞ ችግር የለውም whatever እንትን ማጣቀም ትችላላችሁ። ኦኬ እቺን ኮፒ አድርገን እቺን ስቴፕ ባይ ስቴፕ ቢግነር ፍሬንድሊ ቪዲዮ ስለሆነ እያዘጋጀሁ ያለሁት ስቴፕ ባይ ስቴፕ በዚህ መልኩ ያመጣሁት እያንዳንዷን ስቴፕ ሳልዘል እንድትረዱት አስቤ ነውና ስለዚህ ለምሳሌ ኮፒ እናርጋት ይችላል። ኮፒ ላድርግና እዛች ላይ ልውሰዳት ማለት ነው። ሶ ቴስት የሚለው ፎልደሬ ላይ ነኝ። ኦኬ የምፈልገው ፎልደር ላይ ነኝ። ስለዚህ ይችን ኮፒ አድርጌያለሁ። ኢንተር ልበላት። ሉክ ኢንተር እያልኳት ነው። ሉክ እዚህ ጋር ኢንተር ስላት እዚህ ጋር ተፈጠረልኝ ያ ቨርቹዋል ኢንቫይሮንመንት የሚል ፎልደር ተፈጠረልኝ። ኢን ዘ ሳይድ ባር ወይም ሌፍት ሳይድ እዚህ ጋር እንደምታያችሁ ፎልደሩ ያለበት ላይ ሌላ ሰብ ፎልደር venv የሚባል በውስጡ የተለያዩ ፋይሎች አሉት። ያ የተለያዩ ፋይሎች እና ፎልደሮች አሉት። ስለዚህ ይሄ venv የሚባለው ቨርቹዋል ኢንቫይሮንመንት ማለት ነው። ስለዚህ ጃንጎ አፕሊኬሽናችን ስፔሲፊካሊ እዚህ ፎልደር ላይ እኛ የምንፈልገው ፕሮጀክት ላይ ብቻ አገልግሎት ላይ እንዲውል የሚያደርግልን ሲስተም ነው ማለት ነው። አሁን ቨርቹዋል ኢንቫይሮንመንትን ክሬት ካደረግን በኋላ the next step what we want to do is activate our virtual environment። ቨርቹዋል ኢንቫይሮንመንታችንን አክቲቬት ማድረግ አለብን። አክቲቬት ለማድረግ ደግሞ the next step ይችኛዋ ኮማንድ አለች። እንደ ኦፕሬቲንግ ሲስተሙ አክቲቬት የምናደርግበት ይለያያል። ለምሳሌ ለማክ፣ ለሊነክስ፣ ለዊንዶ የተለያየ ኮማንድ ሊሆን ይችላል። እሱን you can search or you can google. it is very simple and straightforward። እኔ የምጠቀመው ዊንዶ ኦፕሬቲንግ ሲስተም ስለሆነ ዊንዶ ኦፕሬቲንግ ሲስተም ላይ ቨርቹዋል ኢንቫይሮንመንትን አክቲቬት ለማድረግ የሚያገለግለን ኮማንድ ይችኛዋ ናት። source venv /scripts/activate የምትለዋን
እጠቀማለሁ ማለት ነው። ስለዚህ ኮፒ ልበላትና ወስጄ ተርሚናሌ ላይ ፔስት ላድርጋት። ስለዚህ ፔስት ይኸው ፔስት አድርጓት ዘ ኔክስት ስቴፕ ኢዝ ኢንተር ልበለውና ኢንተር ስለው ይሄው በብራኬት ቬንቭ የሚል መጣልኝ። ስለዚህ አክቲቬት ሆኗል። ምልክቱ ይሄ ነው። ከስሩ ቬንቭ የምትለው በብራኬት በፓረንተሲስ ተመጣችልን። አዎ ፎልደራችን አክቲቬት ሆኗል። አንደር ቨርቹዋል ኢንቫይሮንመንት ውስጥ ሆኗል ማለት ነው። ሶ what the next step we do is ጃንጎ አፕሊኬሽናችንን ኢንስቶል ማድረግ ነው። ቨርቹዋል ኢንቫይሮንመንታችንን ክሬት አደረግን። እሱን ክሬት አደረግን በኋላ አክቲቬት አደረግነው። ስለዚህ ጃንጎ አፕሊኬሽናችንን ኢንስቶል እናደርጋለን። ጃንጎ አፕሊኬሽናችንን ኢንስቶል ስናደርግ ኦልሬዲ እዚች ፎልደር ላይ ብቻ ነው ማለት ነው ፋንክሽናል የሚሆነው ያ። ስለዚህ እሷን ኢንስቶል እናደርግና እሷን እንትን እንላለን ማለት ነው። ያ ኢንተር ልበለው። ስለዚህ አሁን አፕሊኬሽናችን ኢንስቶል እየሆነልን ነው ማለት ነው። ኦኬ። ስለዚህ እችን ፕሮሲጀር ተጠቅመን መስራት እንችላለን። አሁን ኢንስቶል እየሆነልን ነው። ኦኬ። ይሄኛው ኢንስቶል ሆኖ ከጨረሰልን በኋላ the next step is starting a project። አሁን ፕሮጀክት እና አፕሊኬሽን ይለያያሉ። ያ ፕሮጀክት እና አፕሊኬሽን የሚባሉ ቤዚክ ተርሚኖሎጂዎች አሉ ጃንጎ ፍሬምወርክ ላይ። ያ ፕሮጀክት፣ ኔክስት፣ አፕሊኬሽን። ስለዚህ ዲፈረንሳቸው ምንድነው ወደፊት እያየን ቱቶሪያላችን ላይ በደንብ የምናየው ይሆናል ማለት ነው። ስለዚህ የመጀመሪያው ፕሮጀክት ነው። ፕሮጀክት ማለት እንግዲህ ዋናው ማለት ነው። አፕሊኬሽን ደግሞ ሰብ ታስኮች ናቸው ውስጥ ላይ የምንሰራቸው። እነሱ ወደፊት ዲፈረንሳቸውን ክሊር በሆነ መልኩ እናያለን። ስለዚህ ጃንጎ አፕሊኬሽናችንን ፈጠርን፣ ኢንስቶል አደረግን። ኢንስቶል ካደረግን በኋላ ዘ ኔክስት ስቴፕ ኢዝ ክሬቲንግ ኦር ስታርቲንግ አወር ፕሮጀክት። እሱን ለማድረግ ይችኛዋን ኮማንድ ነው የምንጠቀመው ጃንጎ አድሚን። ያ እንግዲህ አንደኛው ፊቸር የጃንጎ ፍሬምወርክ አንደኛው እንትን ፊቸር ምንድነው ብለናል? አድሚን ፓርት አለው ብለናል። አድሚን ፓርት አለው ብለናል። ስለዚህ ጃንጎ አድሚን ብለን ስታርት ፕሮጀክት የፕሮጀክታችን ስም ያ። ስለዚህ ለምሳሌ ይሄው ፓይተን ጃንጎ ፍሬምወርካችን ኢንስቶል ሆኖ አልቋል። ስለዚህ ዘ ኔክስት ስቴፕ ኢዝ እንደዚህ ብለን ጃንጎ አድሚን ስታርት ፕሮጀክት ማይ ፕሮጀክት አልኩት። የፕሮጀክት ስም ነው አበበ ከበደ ኤክስ ዋይ ዜድ ዋትኤቨር ኔም ዋንት ቱ ዱ አሳይን ማድረግ ትችላላችሁ። but it is better if it is descriptive የሆነ ፕሮጀክት ኔም አሳይን ብታረጉ that is better answer recommended one። ስለዚህ ጃንጎ አድሚን ስታርት ፕሮጀክት ዘን የፕሮጀክታችሁ ስም ዘን እኔ አሁን የፕሮጀክቴን ስም ማይ ፕሮጀክት ብየዋለሁ ማለት ነው። እናንተ የራሳችሁ ልትሉ ትችላላችሁ። ስለዚህ ኢንተር ልበለህ። ኢንተር ስለው ፕሮጀክት ይፈጠርልኛል ማለት ነው። ያ ይሄው ማይ ፕሮጀክት የሚለው ፎልደር አዘ ሌፍት ሳይድ ባር ላይ ማይ ፕሮጀክት የሚለው ፎልደር ተፈጠረልኝ ማለት ነው። ኦኬ ዘን ዘ ኔክስት ስቴፕ ወደዚህ ወደ ፕሮጀክቴ ቼንጅ ላድርግ። አሁን አለበት የምፈልገው ፕሮጀክት ፈጠርኳል። ስለዚህ እዛው ዳይሬክተሪ የት ጋር ነው ያለው? ቴስት የሚለው ዳይሬክተሪ ውስጥ ነው። ፕሮጀክት የሚል ፎልደር ፕሮጀክት ፈጠርኩኝ አይደለ? ስለዚህ እዚህ ፕሮጀክት ውስጥ መግባት አለብኝ። ስለዚህ ወደዚህ ለመግባት ሲዲ ይላለሁ። ሲዲ ማለት ቼንጅ ዳይሬክቶሪ ማለት ነው። ይሄ ኮማንድ ነው፣ የተርሚናል የምንጠቀምበት ኮማንድ ነው። ሲዲ ማለት ቼንጅ ዳይሬክቶሪ ወደ ማን? ወደ ማይ ፕሮጀክት። ስለዚህ አሁን ፓዙ ይለያል ማለት ነው። ወደ ይሄው መጨረሻ ላይ ያለችው ምታዋት ማይ ፕሮጀክት የምትለው ፎልደር ላይ ነው ያለው። ስለዚህ ማይ ፕሮጀክት ውስጥ ነው ያለው። ዘን ዘ ኔክስት ስቴፕ ምንድነው ማድረግ ያለብኝ? አሁን ፓይተን manage.py ማይግሬት የሚል ኮማንድ ማለት አለብኝ። ለምን ዳታዎች ምናምኖች አሉ ዳታቤዝ ላይ። ስለዚህ እነሱን ማይግሬት ማድረግ ስላለብን ኮፒ ለውና ስለዚህ ኢንተር ለዋለሁ ማይግሬት ለዋለሁ ማለት ነው። ስለዚህ ሉክ ይሄንን ስራ ሰራልኝ ማለት ነው። then the next step python manage.py run server ሉክ ይሄንኛውን ረን አደርጋለሁ ማለት ነው።
ይሄኛውን ረን አደርጋለሁ። ሉክ እዚች ጋር የቅድሙን ባሳያችሁ መጀመሪያ ጃንጎ እንትን ምንድነው ኢንስቶል ሲሆን እችኛዋ ማኔጅ ዶት ፒዋይ የምትል ፋይል ታለች። እቺ ማኔጅ ዶት ፒዋይ የምትል ፋይል ባይ ዲፎልት የምትመጣ ፋይል ናት። ለምንድን ነው የምታገለግለን? ለኮማንድ ላይ ነው። ለኮማንድ ላይ ነው ፕሮጀክታችንን ረን ለማድረግ ምናምን ማለት ነው። ስለዚህ አሁን እዚች ጋር መጥቼ እንትን ስል እዚች ጋር ስመጣ ይሄው ማኔጅ ዶት ፒዋይ ረን ሰርቨር ስለው ረን ያደርግልኛል ማለት ነው። ረን ያደርግልኛል። ኦኬ ስለዚህ በዚህ መልኩ እንጨርሳለን ማለት ነው። በዚህ መልኩ እንጨርሳለን። ኦኬ ሎካል ሆስት 8000 ላይ ብንከፍት አሁን ሎካል ሆስት 8000 መሰለኝ አይ ቲንክ 8000 እንደዚህ አይነት ነገር መሰለኝ አይ ቲንክ ሶሪ ኦኬ ስለዚህ እዚህኛው ጋር ፓይተን ማኔጅ ዶት ፒዋይ ረን ሰርቨር ነው ረን ሰርቨር እንበለው ማለት ነው። ኦኬ ረን ሰርቨር ስናደርገው ይሄኛውን ሎካል ሆስት ይሰጠናል ማለት ነው። ይሄኛውን ሎካል ሆስት አሁን ይሄንን ሂደን ኢንተር ብንለው እዚች ጋር እንደውም መጥቶልናል። የሚገርመው በዚህ መልኩ ይሄው ምንናል ዘ ኢንስቶል ወርክ ሰክሰስፉሊ ኮንግራቹሌሽን ይለናል ማለት። ስለዚህ ጃንጎ እንትናችንን በትክክል ፋንክሽናላይዝ አድርገናል። ስለዚህ በዚህ መልኩ እነዚህን ስቴፖች እነዚህን ፕሮሲጀሮች ተከትለን ጃንጎ ፍሬምወርካችንን መጠቀም እንችላለን ማለት ነው። ቪዲዮአችን እንዳይረዝምብን እዚህ በሚቀጥለው ቪዲዮ ደግሞ የዛሬውን እዚች ላይ ላቆምና በሚቀጥለው ቪዲዮ ደግሞ እንዴት አድርገን እንጠቀማለን ስቴፕ ባይ ስቴፕ እዚህ ጋር ያዘጋጀሁላችሁ ቱቶሪያል አለ። ለምሳሌ አክቲቭ ቨርቹዋል ኢንቫይሮንመንት እንዴት ኢንስቶል እንደምናደርግ ፈርስት ጃንጎ ፕሮጀክት እና አቀርብላችኋለሁ ማለት ነው። የሆነ ኮንግራቹሌሽን ፔጅ ወይም ደግሞ ሌላ ሆቴቨር ስማርት የሆነ ኤችቲኤምኤል ፔጅ አዘጋጅቼ ዘንድ በፍሬምወርኩ እንዴት አድርገን ነው ብሮዘር ላይ ዲስፕሌይ የምናደርገው የሚለውን እናያለን ማለት ነው በሚቀጥለው ቪዲዮዎችን ማለት ነው። ስለዚህ ቪዲዮአችን እንዳይረዝም አዲስ ሼር and subscribe በማድረግ ዘኔ ሞቲቬሽን ስጡኝ ወይም እኔን ሞቲቬት አድርጉኝ። ለእናንተም ደግሞ ይሄንን ስማርት የሆነ ስኪል ግራስፕ አድርጉ እላለሁኝ። ኦኬ ቴንክ ዩ ፎር ዩር አቴንሽን ፒስ